የሰጠሁት እስከ 32000 ድርሃም ነው። ግን ተዛያም አመጣች 32000 ድርሃም ማሻአላ። ለ2 አመት እኔ ያጠራቀምኩት ነበር ይዤ ነበር በእጄ። ቤተሰብ አትረጂም? አረዳም ማሻአላ። የሚረዳ ቤተሰብ የለሽም? የፈለገውን ነገር አድርጌለታለሁ። ግን የመሰራ ያኔ ከፍ ያለ ነው ማለት ነው። አንድ ሁለት ደግሞ ኦኬ። ስለዚህ ስልክሽ ላይ ነበረ ባልሽን ከኢትዮጵያ አምጥተሽ መኪና መግዣ ሰጠሽው? አዎ እኔ ተመን ጊዜ አይደለም የሰጠሁት፣ አንዴ 18 አንዴ ደግሞ ያው ባልና ሚስት ስትሆኚ ተስማምተሽ ታረጊዋለሽ። ያንን ታዩ ቦታ ይገዛል ብሎ ያልተገዛም ጠፋ። ሌላ ደግሞ ሲማርም የረዳሁት አለ ማለት ነው። እንደዚህ 9000 ድርሃም የሚደርስ መኪናው ሲገዛ 18 መንጃ ፈቃድ በ9000 ድርሃም መንጃ ፈቃድ ያስተማርሽበት ሳይቆጠር ነው 32000 ድርሃሙ ያመጣሽበትና መንጃ ፈቃድ ያመጣሁበትን እኔ በጭራሽ እንትን አላስበው። ምክንያቱም እሱ አልኩሽ ነይቼ ነው ያመጣሁት። እሱን ይሄንን ታልፈልግ የሰጠሁት በግዴታ የወሰደውንና ያመጣል ነገጡ 10 ተብዬ የሰጠሁት ነው። ያንንማ በቃ አልመልስም፣ አልፈልግም ያንን የመጣበት እስከዛ ከሆነ እስከ 42 ነው። ለባልሽ ያበደርሽውን ብቻ ነው መጠየቅ የምትፈልጊው? አዎ እኔ የሰጠሁትን ግን ሁሉንም አላመነም። ያመነውን 12000 ድርሃም ብቻ ነው የምሰጣት ብሎ እሱም ፈረመልኝ ማለት ነው። ፊርማው ወረቀት የተጻጻፍ ነው አለ። መጀመሪያ ምን ሆናችሁ ነው ማለት? ለምንድን ነው እስከ መክዳት እስከ መፈራረም የደረሳችሁ? ማለት ተለያያችሁ? አልተለያየንም። እሱንም እምቢ ብሎኛል። በቃ አንፈላለግም። ምን ያልፈልግም። ምክንያቱም እሱ ለትዳሩ ብቁ ሰው አይደለም። በቃ ዝርክርክ ባለጌ ነው። ሌላ ሴት ጋር ይሄዳል። አረ ያንማ ባሳይሽ እንዴት ነው ችለሽ ብዙ ሰው እንደምታስተናግጂ ሚዲያ ላይ አውቃለሁ። ሁሌ መከታተልሻለሁ። አይ ምን አይነት ትግስተኛ ናት ምናምን ብላችሁ ብቻ ታልፋላችሁ። ያንን ትግስት ደግሞ የሚያስደፋ ትግስት እኔም ጋር አለ። ያው ያም ታስፈልገን የመረጃው አለ አንዲ ባንዲ ማለት ነው። ኦኬ እኮ ምን አድርጎ ነው ባልሽን እንደዚህ የምታምኘው? ከኢትዮጵያ ኢማራት ድረስ ስንትና ስንት ሺህ ከፍለሽ ያመጣሽውን 9000 ድርሃም ከፍለሽ መንጃ ፈቃድ ያስተማርሽውን 32000 ድርሃም አውጥተሽ መኪና የገዛሽለት ባልሽን እንድትታዩ ፍቺ እንድትጠይቂው ያደረገሽ ነገር ምንድነው? በቃ ባይንሽ አየሽው? አረ መረጃው ራሱ አለ። በቃ አንድ እንኳን እንዳይመስልሽ አንድ አይደለም። እኔ ወጥቶ ምንም አይነት ለሌሎች ሴቶች ራሱ ባል እንደማይሆን እንዲያቀልኝ ነው የምፈልገው። አንድ ብቻ እንዳይመስልሽ ሰው ላይ አንድ ሁለት ኦኬ ሴት በጣለው ምናምን እያለ ማለት ነው። እና ሴት በጣ ማለት በስልክ ነው። ባይንሽ አላየሽው? በስልክ ሲጻጻፍ ነው ያየሽው? በስልክም ባይኔ ማቻለሁ። ባይንሽ ከሴት ጋር ተቀምጦ ያስሽው? አይ ባይኔ በስልክ ባይኔ ተሴት ጋር አልያዝኩትም። በስልክ ሰው ቀርጾ ልኮልሽ ፎቶ የሚያስልካቸውን የተላካቸውን እዙ ሶሻል ሚዲያ ላይ ራሱ ያሉትን ሴቶች እኔ ማውጣት እችላለሁ ማለት ነው። ያኔ የላኩለትን ፎቶ ምናምን ራቁት ፎቶ ነው የሚልኩለት። አንዲቱ በቴሌግራም የመኝታ ልብስ ለብሳ ልካለታለች። የመርሳ ልጅ ናት። ተሶኬ ችግር የለም ታላ ቦታቸው ነው የምጠቅሰው። እና ከዛ እሱ ስልክ ላይ ነው ይሄን ያየሁት። አጠፋው ማለት ነው። ማየትሽን አላወቀም? አረ ያውቃል እንጂ ባንዱ ነን እኮ ነው። ከዛ አይተክበት ምን አልሽው? አንቺ ልክ የሴት ልጅ የመኝታ ፎቶ ስታይ ምን አልሽው? በቃ ከዛ ወዲህ ፈረሰ ሁሉ ነገር። እንዴ ምንም አይነት እኔ ተዛ በፊት ትዳር ነው እያልኩኝ አግዘው ነበር ምናምን ሁሉ ነገር ጎዶሎ ክፍተት ሞላ ነበር። ከዛ በኋላ አንድ ቤት ነበር የምትኖሩት። አንቺ ቋሚ ስራ ነው የምሰራው ብለሻል። በቋሚነት መዳም ቤት ሆነ የምትሰሪው አንድ ቤት ነበር የምትኖሩት ወይንስ አንቺ መዳም ቤት ለሱ ቤት ተከራይተሽለት? ለቤት አልተከራየውም። እሱም ስራ አለው። እኔ መዳም ቤት ነው የምሰራው። ግን እንገናኛለን በወር በሁለት ወር አለም በ15 ቀን ቤት ከየት ታመጣላችሁ ስትገናኙ? በወር በሁለት ወር ሆቴል ነው እኛው እንገናኝ። እሺ እሱስ የሚኖረው ታዲያ የት ነው? ከወንዶች ጋር ነው? እሱ ከወንዶች ጋር ነው የሚኖረው። ያን ማን ቤት ኪራዩ የሚከፍልለት? የሚያሰራቸው
አኮመንዴሽን ነው ታዲያ። እንደዛ ሆነ ራይቶ ሳይሆን አኮመንዴሽን የስራ የመስራት ማደራ። ይሄ የሆነው መኪናው ተተገዛ ወዲህ ነው እንደዚህ የሆነው በአንድ አመት ውስጥ ማለት ነው 2025 10ኛው ወር ላይ ከዛ ወዲህ ነው የተቀየረው። ከዛ በፊት ደህና ነበረ። ክፍተት ሊኖር ይችላል፣ እሱን ታርቀን እናሳልፋለን። ግን መኪና ሲገዛ ተቀየረ እኮ። ግን ይኸውልሽ መኪና እስኪገዛ ነበረ ሲያስመስል የነበረው እንጂ ተቀይሮ አይደለም። አንቺ የእሱን ማንነት ያወቅሽው መኪናውን ከገዛሽለት በኋላ ነው እውነተኛ ባህል የወጣው እንጂ ከዛም በፊት ነው። እውነትሽ ነው። አዎ አንድ ሁለተኛ ነገር ደግሞ እንዴት ነው አንድ ወንድ ሌላ ቦታ እየኖረ አንቺ መዳም ቤት እየኖርሽ ብር የምትደጉሚው ሌላ ሴት ጋር እንዲሄድ ነው፣ ሌላ ሴት እንዲጋብዝ ነው። ወንድ ልጅ ገንዘብ ካለው ሴት ጋር ይሄዳል፣ ከሌለው ነው አርፎ የሚቀመጠው።